በዘመናችን ከነበሩ መሻይኾች የሞሪታንያ ሽንቅይጤ የሆኑ አንድ ሰው አሉ። መዲና ሲኖሩ ፈረስ አይደለም ጫማ ለብሰው አያውቁ። ነብዩ የተቀበሩበት ሀገርን በጫማ ረግጠው አይታሰብም። ትንሽ የራቀ ወሬ ነው። እኛ ጋር ወደዚህ እንድመለስ ነው፣ ወደ እውነተኛ ፍቅራቸው፣ ለሳቸው ዲን መኖር፣ ለሳቸው ዲን መሰዋት፣ የሳቸውን ዲን ለትውልድ ማስተላለፍ፣ ያ ዲን በእግሩ እንዲቆም ገንዘባችንን ማውጣት፣ እውነተኛ ፍቅር ያለው እሱ ውስጥ ነው። ብሽሽቅ በመጀመር አይደለም። በየመስጂድ ፍቅሩ ያለ ሌላ ቦታ መስዋዕትነት ይፈልጋል። ይሄ ዲን በጣም የሚያምር አስደሳች ማራኪ ህይወት አሳልፈው ወደ አኼራ መሸጋገር ግድ ሆነ። ሞትም ተገናኛቸው። የሞት ቆይታቸው ምን እንደሚመስል ቤተሰቦቹን ጠየቅኩ ይላል ዘጋቢው። ልክ የመጨረሻ ትንፋሻቸው ላይ ቃለ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ አሉና ሊላሂል አምሩ ሚን ቀብል ወሚን ባዕድ ይችን ብለው ሩሃቸው ወደ አኼራ ተሸኘች። ማይሞተው አላህ ብቻ ነው። አሸናፊው እሱ ብቻ ነው። ምድር ላይ የሚቀር የለም ከሱ ውጭ። ወለው ካነት ዱንያ ተዱሙ ቢአህሊሃ ለካነ ረሱሉላሂ ሐየን ወባቂያ። ዱንያ ለአንድ ሰው ብዘልቅ ቢሆን ኑሮ ለዓለሙ አይነታ፣ ለነቢያት ፈርጥ፣ ለሩሱሎች ካስማ ነቢዩ ዓለይሂ ሰላቱ ወሰላም ለሳቸው ይሆን ነበር። ኢማሙ ማሊክ ለኛ ትልቅ ተምሳሌት፣ ትልቅ ሞዴል፣ ትልቅ አስተማሪ፣ የነቢዩን ሐዲስ ከፍ እንድናደርግ የሳቸውን ዲን እንድናከብር አቂዳችንን ከቢድዓና ከፍልስፍና አስተሳሰብ እንድንጠብቅ ነቢዩን እንድናከብር ቤተሰቦቻቸውን እንድንወድ ማናቀው ነገር ላይ ፈትዋ እንዳንሰጥ በዲን በኩል ፈተና ሲመጣብን እንድንጸና ለኛ ለአዲሱ ትውልድ ትልቅ ተምሳሌት ነበሩ። አላህ ይዘንላቸው።